ከ3 ቀን በፊት አንድ ላይቭ ቤት ገብቼ የሴቶች ጥቃትና ስቃይ ሲወራ አንድ ወንድ እረ ለመሆኑ ስንት ወንድ በየቀኑ ይገደል የለም? የተማሩ ሀገር የሚጠቅሙ ኢንጂነሮች እየተገደሉ አይደሉምን? ለምን ስለ ወንዶች አታወሩም? የሚል ንግግሮችን እየተናገረ ከብዙ ወንድና ሴቶችም ድጋፍን እያገኘ ሀሳቡ እየሰፋ የሁለትና የሶስት ሰዎች ውይይት ሆነና ከአንድ ሰዓት በላይ ጠብቄ ደብሮኝ ወጣው። ሀሳቤንም ሳልሰጥ ማለት ነው። በዚህኛው ግን ልመልስ ብዙዎችን ስለምደርስም አዎ ወንዶች ይገደላሉ፣ በስርቆት፣ በቡድን ጸብ፣ በመንገድ ላይ ግጭት፣ በጦርነት፣ በበቀል ወዘተ ህይወታቸው ያልፋል። ያ ደግሞ የሚያስለቅስ ልብን የሚሰብር እውነተኛ የወንድሞቻችን ህመም ነው። ነገር ግን እውነታውን እንነጋገር ከተባለ አንድ ወንድ በመንገድ ላይ ሲገደል የተገደለው ወንድ ስለሆነ ብቻ አይደለም። ሴት ልጅ ግን ቤቷ ውስጥ የምታምነው ሰው እጅ ላይ ወይም መንገድ ላይ ጥቃት ሲደርስባት ጥቃቱ የሚደርስባት ሴት በመሆኗ ብቻ ነው። ልዩነቱ እዚህ ላይ ነው። ሌላው ሊገባን የሚገባው ትልቅ እውነት አለ። የሴቶችን ጥቃት ለመቃወም የሌሎችን መፈክር ወይም የፌሚኒዝምን ፍልስፍና መቀበል ግዴታችን አይደለም። የፌሚኒስት ቡድኖች ወይም አስተሳሰቦች ከአካባቢያችን ባህል፣ ከእምነታችን ጋር ፈጽሞ ላንቀበለው እንችላለን። እኔም ብትጠይቁኝ አራማጆቹ ሀሳባቸው ቅፍፍ ይለኛል። ፌሚኒስትን እየተቃወምኩ የሴት ልጅ ጥቃትን መቃወም ይቻላል። ይሄ የኔ እምነት ነው። ግዴታ ጥግና ጥግ ወይም ጽንፍ መሆን አይጠበቅብንም። ስለ ጥቃት ስናወራ ሴታ ሴት ወይም ፌሚኒስት መሆን አይጠበቅብንም። አሊያም ወንዳ ወንድነትን ማራመድ አይጠበቅብንም። እዛ ውስጥ መለጠፍ የለብንም። የማንክደው ሀቅ አለ። ሴቶችና ህፃናት በልዩነት የመጠቃት እድል ባላቸው ኢንቫይሮንመንት ውስጥ ነው ያለነው። በቀለም ለምሳሌ በነጮች ጥቁር ሰዎች እንደሚጠቁት ሴቶችም ህፃናትም የሚጠቁበት ዓለም ነው ያለን። ስለሚያጠቃ ወንድ ሲወራ ፕሮቴክት የሚያደርግ ወንድ መረበሽ የለበትም። ያገኙትን ሁሉ ወንድና አባታቸውን ላይ ሳይቀር የሚሳደቡ የነዛ መንደር ሴቶች አይጠፉም። ነገር ግን የሴት ልጅ መደፈር፣ መደብደብና መገደል ያመናል ለማለት የግድ የፌሚኒስት ሀሳቦች ተከታይ መሆን አያስፈልግም። ሴት ልጅ ሰው በመሆኗ ብቻ ጥቃት ሊደርስባት አይገባም ለማለት የሌሎችን ፍልስፍና መጠበቅ የለብንም። የራሳችን ህሊናና ሰብአዊነት ብቻ ይበቃናል። ሴት ልጅ ሰው ነችና እንዳትበደል የጌታም ትእዛዝ የማህበረሰባችን ሞራልና የሰብአዊነታችን መለኪያም ጭምር ነው። የሴቶችን ጥቃት መቃወምና የፍትህን ጉዳይ ጠየቁ ማለት የወንዶችን ህመም ካዱት ማለት አይደለም። ፍትህ እኮ አንዱን ለመጥቀም ሌላውን የምናሳንስበት ሂሳብ አይደለም። የሴቶችን ጥቃት ስንቃወም የወንዶችን ደም እያቀለልን አይደለም። ነገር ግን የአንዷን ህመም ለመሸፈን የሌላውን ቁስል እንደማበሻ መጠቀም፣ ያ ደግሞ እውነተኛ ፍትህ አይደለም፣ ከኃላፊነት መሸሽ እንጂ። ሌላው ሴቶች ማሰብ ያለባቸው ወንድ የሚገዛበት ዓለም ውስጥ ነን። በቃ ይሄን አንክደው። ጥቃቱን መቀነስ የሚቻለው ወንዶች እስከ ተካተቱበት ድረስ ብቻ ነው። ሌላው ወንዶችን ማስተማር ነው። ድሮ ጎጂ ባህል የሚፈጽሙ ሰዎችን መንግስት ለማስቀረት የሄደበትን መንገድ መሄድ ግዴታ ነው። ብዙ ወንድ አካላዊ ጥቃት ባያደርስም የስሜት ወይም የስነ ልቦና ጥቃት ስንፈጽም እንገኝ እንችላለን። የሴቶችን ጥቃት ለመቃወም ጥቃቱን የሚያደርሰው አብዛኛው ጊዜ ወንድ ከሆነ መፍትሄው ከማን ሊጀምር ይችላል? ሴቶች ብቻቸውን ቢጮሁ ቢታገሉ ጥቃት አድራሹ አመለካከቱ ካልቀየረ ለውጥ ከየት ይመጣል? ለዚያ ነው የወንዶች ተሳትፎ ግዴታ ነው የምንለው። ከልጅነት ከቤቱ ከጎረቤቱ ከትምህርት ቤት ጀምሮ ሴትን ከማጥቃት ይልቅ ፕሮቴክት የሚያደርግ ወንዶች መፈጠር አለባቸው። ወንድ ማለት በጡንቻው የሚያስፈራራ በኃይል የሚገዛ ሳይሆን አክባሪ፣ ጠባቂና ለፍትህ የሚቆም ነው ብለን ማስተማር ያለብን እኛ ወንዶች ነን። የሴቶች ሰላም የቤቶች ሰላም ነው። የእናታችን፣ የእህታችን፣ የልጆቻችን ሰላም ነው። ስለዚህ የትኛውንም የውጭ ፍልስፍና ሳንከተል በራሳችን ማህበራዊ እሴት፣ በራሳችን ሃይማኖትና በሰብአዊነታችን ቆመን ለሴቶች ጥቃት መቆም እንችላለን። ወንድሜ ሆይ ይህ ትግል የሴቶች ብቻ አይደለም፣ የኔም የእናንተም የሁላችንም ትግል ነው። ምክንያቱም እሷ ሰላም ካልሆነች እኛም በጭራሽ ሰላም ልንሆን አንችልም።